ይኸው መዳም እስኪ እናንተን ስጠብቁ እንደዚህ ያበቁ ጥሩ ዳቦ ይሆንላችኋል። እንደዚህ ስታሹ ጥሩ ዳቦ እንደሚሆን ተስፋ አለኝ። ደግሞ ልደታችን ነው እንበላት እመቤታችን ቅድስት ድንግል ማርያም ከበዓላቶችሽ የትኛው በዓልን ነው የምትወጂው ተብላ ስትጠየቅ እመቤታችን ቅድስት ድንግል ማርያም እኔ በዓላቶቼን ሁሉም እወዳለሁ፣ ግን ልደቴን፣ አስተርዬን የሚያከብርልኝ ሰው ባሎቼን ሁሉ በጣም ነው ደስ የሚለኝ ብላለችና ልደቷን እናከብርላት። ልደታ ማርያም ልደታ ለማርያም እያል እናከብርላት። ልደትሽ ልደታችን ነው እያል እኛ የአዳም ልጆች ልደትሽ ልደታችን ነው እያል ልደቷን እናከብርላታለን። እመቤታችን ቅድስት ድንግል ማርያም ስትወለድ ምንም ቤታቸው አልነበረም። ሲና ተራራ ላይ ሐናና ኢያቄም ምንም አልነበራቸውም እና ቂጣ መጋገር ንፍሮ መቀቀል ነው እናታችን ቅድስት ድንግል ማርያም እንትን አለችው። እሱን በማስታወስ እናታችንም ቅድስት ድንግል ማርያም እኛም ንፍሮ ቀቅለን ዳቦን ጋግረን የእናታችን ልደት እናከብርላት። እኛ ስንቱን እያደረግን አይደል ልደታችንን የምናከብረው። ያው እንግዲህ አቦካኪ ነው። እንዴት ነው? ጥሩ ነው። እስቲ ስታይል ስጥ። ወደፊት ዳቦ ቤት ሊከፍት ነውና በዚህ እንዴት ነው ዳቦ ቤት ብከፍተው ያዋጣኛል እያልኩኝ ነው። አሁን ዳቦ ቤት ለመክፈት ዝግጁ ነኝ። እንግዲህ እንዲህ ነው እያቦካሁት ያለሁኝ። ገና አሻለሁም ያው ፕሮግራም ገና አሻለሁ። ያው መጀመሪያ ላይ የጀመርኩት ዱቄትና ተማርኩት እርሾ ጀመርኩት። ከዛ ትንሽዬ ስኳር ጨመርኩበት፣ ትንሽዬ ዘይት ጨመርኩበት። ከዛ ምንም አልጨመርኩበትም፣ እርሾም ተጨምሮበታል። እንግዲህ እንደዚህ እንትን ይለኛል። ግን ነገር እንትን ነው። ይሄ ትልቅ ዳቦ ነው የሚሆነው። 5 ኪሎ ነው። ትልቅ ዳቦ ይሆንልኛል ብዬ እገምታለሁ። ብዙ ሰው ነው ያለነው፣ ግን ያው ሁሉም ስለት ስላለ ብዙ ሰው ዳቦ ያመጣል። የማያመጡ ነገር የለም። ለእመቤታችን ቅድስት ድንግል ማርያም ሲባል የማናደርገው ነገር የለም። የሚገባትም ይገባታል። እመቤታችን ቅድስት ድንግል ማርያም የቅዱሳን የጻድቃን የሰማዕታት መመኪያ ነችው እናታችን ናትና ይገባታል። እኛም ደግሞ በምክንያት እንሰበሰባለን። ሁሉም ስራ ነው የምንውለው። ሁሉም ሳንገናኝ ነው የምንውለው። ያው በምክንያት ዛሬ ማታ እንገናኛለን ማለት ነው። እንግዲህ ያው እንደዚህ እያቦካሁኝ ነው። መጨረሻ ጥሩ ዳቦ ጋግረን እንደምንበላ ተስፋ አደርጋለሁ። በቃ በዛ ጋ ነው። አስተያየት ኮሜንት ስጡኝ። ጥሩ ከሆነ ጥሩ ነው፣ ጥሩ ካልሆነ ደግሞ እንደዚህ ያስተካክል ብላችሁ አስተያየት እንድትሰጡኝ እፈልጋለሁ ቤተሰቦች።